ግብረ አውናን ማስተርቤሽን ሴጋ የሚሉት ማለት ነው። ሁለተኛው ደግሞ ቁማር ነው። በሁለት ነገር ነው በጣም እየተፈተንኩኝ ያለሁት። በግብረ አውናኑ ስነግርህ ኤግዛክት የጀመርኩበትን ቀን አላስታውሰውም፣ ግን በ12 ዓመቴ እንደዛ አካባቢ እንዳለው በዛን ጊዜ እንደጀመርኩ ትዝ ይለኛል። አሁን ላይ ያለውበት ዓመት 25 ዓመቴ ነው። ኦልሞስት ወደ 13 ዓመት ያክል ይሄን ነገር ስፈጽም ነበረ። ቁማሩም ኦልሞስት ከዛ ነው ጀምሮ ማለት ይቻላል። ከ8ኛ ክፍል 2008 ጀምሮ በቃ ኦልሞስት እንደዛ አይነት ውስጥ ነው የነበርኩት። ነገሩ ተባብሶ አንድ በዚህ ነገር ይሄ ራስን ወደ መጥላት፣ ከሴቶች ጋር አለመቅረብ፣ ሴት እንደሆነ ለመፍራት እንደዚህ ነገሮችን ያመጣል። ለማቆም ብዙ ነገሮችን ሞክሬያለሁ። ብዙ አይነት ቪዲዮዎችን አይቻለሁ። የቤክሰንም አይቻለሁ፣ የውጭ ቪዲዮዎችንም አይቻለሁ። ብዙ ነገሮችን ሞክሬያለሁ። ኢቨን ላይ ይሄን ነገር ከፈጸምኩኝ ብረት ምጣድ ላይ እጄ አቃጥላለሁ። እንደዛ ብዙ እስከመወሰን ድረስ ግን ያንን ነገር ከፈጸምኩኝ በኋላ ራሴ ላይ እንደዛ አይነት ነገር የመወሰን አቅሙ አይኖረኝም። ስለዚህ ተወዋለሁ። በንስሐ ሞክሬያለሁ። ከአንድም 2-3 4 ጊዜ ሞክሬያለሁ። ግን አብዛኛው ጊዜ ይሄኛውን ነገር የንስሐ አባቶች አያውቁትም ስልህ ምን ያህል ከባድ እንደሆነ ሰው በእንደዚህ አይነት ሱስ እየተጠቃ እንደሆነ አያውቁትም። ሱስ ሲባል እነሱ የሚመስላቸው ብዙ ጊዜ የጫት የሲጋራ ነው። የመጀመሪያ ጊዜ ንስሐ ሲገባ የ1 ሳምንት ቀን ነው ማለት ነው። ያቺ 1 ሳምንት ድረስ ታገሳለሁ። ለምን እንደሆነ አላውቅም። ያ የሚፈታተነኝ ነገር አይኖርም ለ1 ሳምንት። ልክ ቀኖናን እንደጨረስኩኝ ግን ያ ነገር በጣም ተመልሶ ይመጣል። በጣም ያስጨንቀኛል። ለመጨረሻ ጊዜ ንስሐ የገባሁት የአሁኑ ፋሲካ ጊዜ ነው። 1 ወር ምናምን አካባቢ ሲቀረው እና ንስሐ ስገባ ስነግራቸው መጀመሪያ አልተረዱኝም። 13 ዓመት በዚህ ሱስ ቆይቻለሁ ስላቸው የምን ሱስ አሉኝ። እና ከዚህ የተረዳሁት ነገር ምንድነው? የንስሐ አባቶች ራሱ ሱስ እንደሆነ አላወቁትም። ይሁን አላውቅም። ከዛ በደንብ አስረዳዋቸው። ግብረ አውናን የሚባል እንደዚህ ስላቸው በጣም ነው የደነገጡት። የንስሐ አባቴ ንስሐ አባት ሳይሆን በቃ ንስሐ ዝም ብዬ ገብቼ ነው እሳቸው ስለማውቃቸው ምናምን በጣም ደንግጠው ይሄ እኮ በጣም የሚያስቀጽህ ነገር እንደሆነ፣ በጣም ከባድ ነገር እንደሆነ ነገሩኝ። ከዛ ይሄንን 1 ወር ነው ይሄ ቀኖና እንግዲህ 1 ሳምንት ነው ሲሰጥ እኔ እስካሁን ሲሰጠኝ የማውቀው ሳስገባ ይሄን 1 ወር አሉኝ። የመጀመሪያቸው 2 ሳምንቶች ለመርኩት። ሁለተኛ፣ 3ኛ፣ 4ኛ ሳምንት ላይ እየከበረ ይመጣ። ከዛ በቃ ግን በጣም እቋቋመዋለሁ። እንዲህ እንደሆነ አላውቅም። ጸሎት አደርጋለሁ፣ ስግደት አለ፣ ጾሙ አለ። የፋሲካ ጾም ስለሆነ ጾሙም ነበር። ልክ ቀኖና ያለቀው የጾሙ እንትን ከመግባቱ በፊት ማለት ነው። ህማማት ከመግባቱ በፊት ነው ቀኖና ያለቀው። ያችን 1 ሳምንት ምንም የፈጸምኩት ነገር የለም። ልክ ፋሲካ ከገባ በኋላ ግን ድጋሚ ወደዛ ነገር ተመለስኩኝ። ግራ ገባኝ። እኔ እስከዛሬ ድረስ ያቆምኩት 1 ሳምንት ነው። በጣም በረጅም ጊዜ ያቆምኩኝ የምለው 1 ሳምንት ነበር። ልክ ይሄኛው ግን 1 ወር ሲሞላኝ በቃ አቆምኩኝ ብዬ ነበር። በቃ ከዚህ በኋላማ አይመጣም ብዬ ነበር። ልክ ከፋሲካ በኋላ ልክ ፋሲካ እንዳለፈች በሰኞ ዕለት በማክሰኞ ዕለት ይሄን ነገር ሳረግን አቆምኩ። በቃ አቃተኝ። ቁማሩም ልክ እንደዚሁ አቁሜ በዛው ቀን የጀመርኩት። ሁለተኛ ነገር ደግሞ ይሄን ነገር የምፈጽመው አብዛኛውን ጊዜ እንዴት ነው? ቁማር እጮታለሁ፣ ቤቲንግ እጮታለሁ፣
እበላለሁ ስበላ እናደዳለሁ ከዛ ራስን አረጋጋ የሚለኝ ስሜት የሚሰማኝ ያን ነገር ስፈጽም ነው ጭንቅላት ያመነው ነገር ማለት ነው ያን ነገር እፈጽማለሁ እረጋጋለሁ እንዴ ነው አላውቅም በቃ ሁሉ ነገር የራሱ ጉዳይ ይሄ ምንም አይነት ጉዳይ በቃ ከዛ በኋላ የሚወጡ ነገሮች ይሄ ያው ቁማር ምጮቶ ሰራተኛ አይደለሁ ተማሪ ነኝ በቤተሰብ ብር ምጮት የምችለው ያን ነገር ካጠፋው በኋላ የራሱ ጉዳይ ገደልግ ባከፈለ ሁሉም ገደልግ ስሜት ነው የሚሰማኝ ያን ነገር ከፈጸምኩኝ በኋላ ማለት ነው ከፋሚሊ ጋር ታሪቻለሁ ትምህርቴን አቋርጫለሁ ፋሚሊ ማለት ተስፋ ቆርጧል በቃ ይሄ ገንዘብ ምናምን ማጣል ልጅ አይደለም ይሄ ገንዘብ ይቸገረኝ ይሄ የደሃ ልጅ ባይለጅ አይደለም በቃ አባቴ እኔን ቅብር አድርጎ ሊያሳድግ የሚችል አባት ነው ያለኝ ግን እኔ የገባሁበት ነገር ልክ አይደለም አባቴም ከዚህ በኋላ ተሻሽያለሁ ተለውጫለሁ ለማለት ራሱ ምንም አፍ የለኝም ብለወጥ ራሱ አብደኝ ምክንያቱም ብዙ ጊዜ ተለውጧል ብሎ አስበው ወደዛ ነገር ጋር ብቻ አሳፍረዋለሁ ከዛ በፊት በቁማር ምክንያት ራሴ ላጠፋ በርኪና ምናምን ሆስፒታል ገብቼ ምናምን ወጥቻ አውቃለሁ ይሄ ማለት ከሁለት ዓመት ከሁለት ዓመት በፊት ያን ነገር ከፈጸምኩኝ በኋላ ደግሞ ለዛይ ጭንቀቶች ሲመጡ ከፋሚሊ ይሄ ተስፋ እንደቆረጡብኝ ምናምን ሲሰማኝ ፋሚሊ ሲያበነጫጭቀህ በዚህ በኩል ደግሞ ጭንቀቱ ሲያጨናንቅህ ቢሰማህ በቃ ራስን አጥፋ ተገላገል አይስምህ ነው ቢሰማህ ከዛ ደግሞ ያቺን ስቃይ አቃታለሁ እፈራለሁ ከዛ በዚህ በኩል ደግሞ ማለት ነው ንስሐ ገብቼ ቀኖና መሰጠኝ የፋሲካ አንድ ወሯ ያየሁት ይሄ የሜክሳን ላይፍ አለ አይደለ ይሄ መንፈሳዊ ላይፍ ያ ላይፍ ደግሞ በጣም እንደሚጣፈጥ ይሄ ሰላም ያለው ኑሮ አለ አይደለ ምንም ነገር እኮ እጄ ላይ የለም ከበፊት ያገኘሁት ነገር ምናምን እኮ የለም ግን ሰላም ያለው ኑሮ ያቺ ህይወት ደግሞ ትዝ ትለኛለች እስኪ ፈጣሪ ይቀርልኝ እላቃለሁ ግን በምን አይነት ኃይል ልበለስ ጉልበት አጣኝ ጉልበት አጣው እንደነገርኩ ብዙ አይነት ነገር ሞክሬያለሁ ልክ እንደዚህ ሲመጣባችሁ ተነስታችሁ ስገዱ ምናምን አቅም አይኖርም በቃ ብዙ ሰዎች አሁን ቢረዱት አቅም አይኖርም በቃ ቀላል ነገር ነው እጅ ላይ ያለ ነገር ነው ተነስቶ ከመስገድ ይልቅ ለብዙ ሰው ቢቀለው ያን ነገር ፈጽሞ ፈጣሪ ቀርብ ላይ ማለት ነው ቢቀለው እና አላቅም ብቻ እንዲህ እንደሚሆን አላቅም ማን ነበር ያልከኝ ስምህን ፕሊስ አታልቅስ እና ማን ነበር ያልከኝ ስምህ እሱ በጣም ስላወቅኩ ደስ ብሎኛል ምን አለ መሰለህ እሱ ትልቁ ነገር በጣም ልትደሰተበት የሚገባው ነገር ምንድነው ልብህ በጸጸት የተሞላ ነው ልብህ አምላክን እግዚአብሔርን የሚናፍቅ ነው የእግዚአብሔርን አይደለም የወላጅ አባትህን ራሱ ፈቃድ መፈጸም የምትፈልግ ሰው ነህ ልብ ያንን ይሻልና በዚህ በጣም ልትደሰት ይገባል እንደ አይነቱ ነገር የብዙ ሰዎች ፈተና ነው ምን አለ መሰላችሁ ሰዎች በብዙ አይነት ነገር ይፈተናሉ የሁሉም ሰው ፈተና እንደነት አይደለም በብዙ አይነት ነገር ግን ይፈተናሉ በብዙ አይነት ነገር እንዲህ አይነት ከባድ የሆነ ልምምድ ውስጥ ሆነን እንዴት ብለን
ከነዚህ አይነት ልምምድ እንውጣ ለሚለው ጉዳይ ግን እኛ ከምንነግራችሁ ነገር ይልቅ እጹብ የእናንተ ተጋድሎ ትልቅ ወሳኝነት አለው። ትልቅ ወሳኝነት በቤተክርስቲያናችን ቅዱስ ያዕቆብ የተባለ አንድ አባት አለ። ሐዋርያው ያዕቆብ ሳይሆን ቅዱስ ያዕቆብ የተባለ አባትና በመናኒው የታወቀ አባት ነው። ድውያንን ይፈውሳል፣ ጎራርን ያበራል፣ ጎባጦችን ያቀናል። ከባቱ ወጥቶ የማያውቅ ቅዱስ ነውና በአንድ ወቅት በሴት ተፈትኖ በፍትወት ወድቆ በሩካቤ ስጋ ከእርሷ ጋር ተገናኝቶ ኃጢአቴን አወቀችብኝ ብሎ እሷንም ጭምር ገሎ በኃጢአት ላይ ሌላ ኃጢአትን ደርቦ ሰርቶ ከአምላኩ ከእግዚአብሔር ጋር ተጣልቶ የነበረ ሰው ነበረ። ነገር ግን የመጀመሪያ የተራመደው እርምጃ ምንድን ነበረ? ከብዙ ጊዜያት በኋላ ንስሐ፣ በንስሐ ሕይወት ከአምላኩ ከክርስቶስ ጋር ታረቀ። ከዛ ግን ተጋድሎንም ጨመረበት። አንዳንዴ ተጋድሎ በጣም ወሳኝነት አለው። በቤተ ክርስቲያናችን አጽዋማት በነገራችን ላይ ሲደነገጉ የተደነገጉት እንዲሁ ዝም ብሎ በዘፈቀድ አይደለም። የኛ ትልቁ ጠላታችን ክርስቲያኖች ስጋችን፣ ትልቁ ጠላት ለሰው ልጅ ትልቁ ጠላቱ ስጋው፣ ስጋና ነፍስ። ይሄ አርም ሪስሊንግ ታውቃላችሁ? እሱ አርም ሪስሊንግ ልክ እንደዚህ የተያያዙ ናቸው። አርም ሪስሊንግን ከተመለከታችሁ በጥንካሬ የተሞላው ሰው ያው ደከም ያለውን ይረተዋል። ይሄ እጅ በእጅ መጣጣል ማለት ነው። ነፍስና ስጋም ልክ እንደዚህ የተያያዙ ናቸው። ነፍስ ስጋን ልታሸንፋት አትችልም። ስጋም ነፍስን ልታሸንፋት አትችልም። ስጋ ነፍስን ልታሸንፍ የምትችለው እኛ ወደ ስጋ ስናደላ፣ ነፍስ ስጋን ልታሸንፋት የምትችለው እኛ ወደ ነፍሳችን ስናደላ። በደንብ አድርገህ ጽሑፍ ከተመለከትክ ሁሉ ነገር ኦብዘርቭ ካደረግክ በደንብ ልብ ብለህ ካየህ የሆኑ ጊዜያት ላይ ነገሮች ሁሉ ጤናማ ሆነው የሚያልፉት ሰከን ብለህ የምታልፈው አንተም ለነፍስህ የምታደላበት ሞመንቶችና ወቅቶች ስለሆኑ ነው። በነዛ ጊዜያት ላይ ነው ለነፍስ ስለምታደላ ነፍስ ስጋን አሸንፋ ከስጋ ፈቃድ ይልቅ የነፍስ ፈቃድ በአንተ ላይ አይላ እነዛን ሁሉ ጊዜያት በሰላም የምታሳልፈውና እንዲህ አይነት ፈተኖች በጣም ከባዶች ናቸው። አሁን ስገድ ወይም ደግሞ የሆነን ጸሎት አድርግበት ምናምን ይሄ ሁሉም ሰው ሊልህ የሚችለው ነገር ነው። አሁን እኛ ግን ምናልባት ለየት አድርገን ልንነግርህ የምንችለው ነገር ምንድነው መሰለ? ከኃጢአት ሽሹ ነው የሚለው በነገራችን ላይ መጽሐፍ ቅዱስ። ከኃጢአት ሽሹ ማለት ሁላችንም ለምሳሌ እኛ አገልጋዮች ነን ክርስቲያኖች። ምናልባት አገልግሎት ላይ ያላችሁ እህቶች ወንድሞች ሁላችሁም ታውቁታላችሁ። እያንዳንዱ አገልጋይ ለምሳሌ ወንድ ከሆነ በሴት ይፈተናል፣ ሴት ከሆነች በወንድ ትፈተናለች። የአገልግሎታችሁ ህይወት በአጠቃላይ በሆነ አንዳች በሆነ ፈተና ይፈተናል። ስለዚህ ለምሳሌ አንድ አገልጋይ እንደው እቺ ልጅ ወዳኛለች እና ምናምን ብሎ ሱት ወደሆነ መንገድ መሄድ ከሆነ እግዚአብሔር ከሰጠውም ጸጋ ጎሎ ትልቅ በረከትንም ያጣል። ነገር ግን ከዛ ኃጢአት የሚሸሽ ከሆነ ምን ማለት ነው? ወደሱ የሚመጡትን ነገሮች በአጠቃላይ ብሎክ አድርጎ ሰርክሉን አጥቦ ግን አገልግሎቱ ላይ ፎከስ የሚያደርግ ከሆነ ግን በአገልግሎቱ ላይ ጸንቶ ይቀጥላል ማለት ነው። በተመሳሳይ ተጋድሎን ይሻል። እንዲህ አይነቱ ጉዳይ ተጋድሎን ይሻል። ምን ማለት ነው? ተጋድሎን ይሻል ማለት እንዲህ አይነቱን ኃጢአት እንዲህ አይነቱን ልምምድ ልንተገብር ከምንችልበት ነገር ሁሉ ራሳችንን ማቀብ ይፈልጋል። ማቀብ በነገራችን ላይ ጾም ምን ማለት ነው ተወዳጆች? ለምሳሌ ከምግብ እንቆጠባለን አይደል? ስንጾም ከምግብ መቆጠብ ማለት ስጋችን ምግብን እየፈለገ ስጋን ምግብ መከልከል ማለት ነው። በቃ ይሄ ክርስቲያናዊ ተጋድሎ ነው። እያንዳንዱ ክርስቲያንም ደግሞ እንዲህ አይነቱን ነገር ሰውነቱን ሊያለማመድ ይገባል። እመነኝ እንዲህ አይነቱን ነገር ገና ካሁኑ ሰውነትህን እየገራኸው ነፍስ በስጋ ላይ እንድታይል እያደረገ ካልቀጠልክ በጣም ከባድ ነው የሚሆነው። ቅድም እንዳልከው ትዳር ሁሉ አለመመስረት እንዲህ አይነቱ ችግር በነገራችን ላይ በጣም ብዙ ሰዎችን የገዛ የትዳር ህይወታቸው ላይ ሁሉ ሳይቀር ተጽዕኖ ይፈጥራል። ምን ለማለት ፈልጌ ነው? ትዳር ሁሉ እንዳይመሰረቱ ያደርጋቸዋል። ትዳር የሚባል ነገር እንዳይኖራቸው የገዛ ህይወታቸው ምስቅልቅሉ እንዲወጣ ያደርጋል። ስለዚህ ራስን ማቀብ ይፈልጋል። ራስን ማቀብ ስጋን ቆንጠጥ ማለት ያስፈልጋል። ለምሳሌ በወታደር ቤት ወታደሮች ከባድ የሆነ ልምምድን ያደርጋሉ። ሀገርን ስለሆነ የሚጠብቁት ዳር ድንበርን ስለሆነ የሚጠብቁት ከባድ የሆነ ልምምድን ያደርጋሉ። በጣም ከባድ የሆኑ ልምምዶች። እነዛ ሁሉ ልምምዶችን እየተደሰቱ ሰውነታቸው ደስ እየተሰኘ አይደለም የሚያደርጉት። በጣም በስቃይ በረሃብ በጥማት እያለፉ ነው እንዲህ አይነቱን ስልጠና የሚሰለጥኑት። ሰውነታቸው ውሃ መጠጣትን እየፈለገ ውሃ ሳይጠጡ ረዥም ጊዜያትን ይጋደላሉ። ሰውነታቸው ምግብ መብላትን እየፈለገ እኛ በከተማ ምንበላቸውን ይሄ በጣም እንደው ለዓይን የሚያሳሱ ምግቦችን ሁሉ
ሰውነታቸው እየፈለገ ደረቅ እንጀራ እንኳን እየደረቀ ኦኬ ሲነካ ስብር የሚል እንጀራ እንኳን ሳይመገቡ ሰውነታቸውን እየቀጡት ኦኬ ደም ከሰውነታቸው እየፈሰሰ ከባድ የሆኑ ልምምዶችን ይለማመዳሉ። ያ የተለማመዱት ከባድ ልምምድ ጦርነት በመጣ ጊዜ ወይም ደግሞ እነሱ ሞትን በሚገፈጡበት ታይም ላይ ከነዛ ከሞት ወጥመዶች ሁሉ እንዲያመልጡ ይረዳቸዋል። ስለዚህ ጾም አሁንም በመንፈሳዊነት እኛም በጣም በከባድ ፈተና ውስጥ ያለን ሁላችንም ክርስቲያኖች ሰውነታችን ገና ካሁኑ ከባድ የሆነ ልምምድ እንዲለምድ ማድረግ አለብን። ቅድም እንዳልኩት ለምሳሌ ጾም ከምግብ መታቀብ ሰውነታችን ምግብ እየፈለገ ምግብ መከልከል እንደሆነ ሁሉ በነገራችን ግብረ አውናን ብቻ አይደለም። ከተለያዩ ሴቶች ጋር በሩካቤ ስጋ ለምሳሌ የምትተኙ ወንድሞች ካላችሁ ከተለያዩ ወንዶች ጋር በቃ መተኛት የሚያስደስታችሁ እህቶችም ካላችሁ ከእንደዚህ አይነት ህይወት መውጣት ብትፈልጉ ከሆነ ሰውነታችሁ እንዲህ አይነቱን ነገር እየፈለገው ገድቡት። በቃ አለለ ሰውነት ትንሽ ስጋ መቆንጠጥ ይፈልጋል ምዝለጋ ማለት ነው። በቃ የግድ እየታገላችሁ ቢሆን የግድ በቃ መታገል አለባችሁ። የግድ መታገል አለባችሁ። ሲቀጥል ምንድነው ከምን ዋለሽ ጥጃ ምን ተምራ መጣች ይባላል። ስለዚህ ለምሳሌ ለዝሙት ቀስቃሽ የሆኑ ነገሮች ባሉበት አካባቢ ላይ ሰዎች እየዋሉ ከዝሙት ልርቅ ይችላሉ ማለት አይችሉም። እኔ ከዝሙት ምንም ችግር የለም መራቅ ይችላል ማለት አይችሉም። ይሄ ማንም ሰው በኮንፊደንስ እንደፈለገ ቢናገር ሊርቅ የሚችለው ጉዳይ አይደለም። መጽሐፍ ቅዱስ ከኃጢአት ሽሹ ነው አይደለም የሚለው፣ እንሽሽ። ለምሳሌ አንድ ሰው ስጋ ቤት በሄደ ቁጥር ስጋ በቃ የሚበላ ከሆነ የሚሳሳት ከሆነ ስጋ ለመብላት በቃ በመጀመሪያ ማድረግ ያለበት ትልቁ ነገር ወደ ስጋ ምግብ ቤት ቦታዎች አለማዘውተር ነው፣ አለመሄድ። ሰውነቱ መጾም የሚፈልግ ከሆነ እግሮቹን በመጀመሪያ መግታት አለበት ማለት ነው። ወደዛ ቦታ ለመሄድ እግሮቹ ከሄዱ በኋላ እጆቹ መዘንዘራቸው ስለማይቀር አፋቸው መላመጣቸው ስለማይቀር እጅና አፉ ስህተት ከመስራታቸው በፊት እግሮቹ መገደብ አለበት ማለት ነው። ስለዚህ ከእንደዚህ ነገር ሽሹ ማለት ጋይስ አምልጡ ነው። ብራዘር ሮጣችሁ አምልጡ። በቻላችሁት አቅም ከእንደዚህ አይነት ነገሮች ራስን ለመቆጠብ ስጋን መቆንጠጥ ያስፈልጋል። ስጋችሁን ስትቆነጥጡ ነፍስ ታይላለች። እመኑኝ። በእንደዚህ አይነት በጣም ከባድ ፈተናዎች እየተፈተናችሁ ያላችሁ እህቶች ወንድሞች፣ ስገዱ ሲባል ስግደትን ብቻ ፎከስ አታደርጉበት። ስጋችሁን አብዝታችሁ እንዲራብ አድርጋችሁ ቅጡት፣ እንዲራብ። ምክንያቱም ስጋ በቆሰቆለ ጊዜ ነፍስ ታይላለች። ገዳማውያን አባቶቻችን በቀን አንድ ጊዜ እህል የሚቀምሱት በነገራችን ላይ ወደው አይደለም የሚያጨበጭብላቸው የሆነ አካል ኑሮ አይደለም። በቀን አንድ ጊዜ እህል የሚቀምሱት ክርስቲያኖች በቀን አንድ ጊዜ እህልን የሚቀምሱት ስጋቸውን ለመቅጣት ነው። ይሄ ፈተና የሆነ ስጋቸው አያችሁ፣ የገዳሙን ኑሮ አልሻም እንዳይል ከገዳሙ ዓለም ልውጣና የዓለሙን ጫጫታ ልስማ እያለ እንዳያስቸግራቸው ስጋቸውን ይቀጡታል። በምግብ በቻሉት አቅም ይቀጡታል። የደከመ ስጋ ላይ ደግሞ ነፍስ ማየል ትችላለች። አያችሁ፣ እብርተኛ አይሆንም ሰው ልክ ስጋውን በቀጣ ቁጥር ነፍሱ ባየለች ጊዜ እብርተኛ ይሆን። ዘራፋ ካኪ ዘራፋ አይልም። ሰው ነገር እንኳን ሲፈልገው አንገቱን ስብር አድርጎ ማለፍን ይመርጣል። ሰው መጥቶ በላዩ ላይ ሊያይልበት እንኳን ሲሞክር ራሱን ዝቅ አድርጎ ይቅርታ ጠይቆ ያልፋል። እንዲህ አይነት ሰዎች ከገጠሟችሁ መኑ ስጋቸውን የቀጡ ሰዎች ናቸው። ስለዚህ ጹቤ ሌሎችም ሰዎች እዚህ ውስጥ ያላችሁ ወንድሞቻችን በአጠቃላይ ስጋችሁን ልትቀጡት ይገባል። ስጋችንን ካልቀጣ ነው ሁላችንም በአገልግሎት ላይ ያለነው እኛም ምዕመናን የሆነ ሌሎችንም ሁላችንም ስጋችን ካልቀጣ ነው በስተቀር ከስጋዊ ፈተኖች ልንሸሽ ልንርቅ አንችልም። ይሄ ሁሉም ሰው ሊገነዘበው የሚገባ ነገር ነው። ሁሉም ሰው ሊገነዘቡ። ሌላው ጾም ተጨማሪ የቁማር ህይወት ውስጥም እንዳለ በጣም በሚገርም ሁኔታ ደግሞ ጉዳዩ ተያያዥ እንደሆነ በቁማር ውስጥ ሆነ ተወሰኑ ነገሮች ስትበሳጭ እንደ መፍትሄ ወደዚህ ነገር እንደምትገባ ደጋግመ ነገርህናልና እንዲህ አይነት ነገሮች በጣም ብዙ ወጣቶችን በተለይ በዚህ ዘመን በጣም ብዙ ወጣቶችን እያጠቃ ያለ ነገር ነው። ክርስቲያኖች በእንዲህ አይነት ፈተና እየተፈተናችሁ ያላችሁ ወንዶችም እህቶችም በቻላችሁት አቅም በመጀመሪያ ቀደም እንዳልነው ስጋችሁን መቅጣት ኦኬ፣ ነፍስ እንድታይል ማድረግ። ስጋን መቅጣት ማለት በማንኛውም ነገር የናንተ ስጋ በሚደክመው ነገር ሁሉ አድክሙት። እየፈጠነ ያለ መኪና በነገራችን ላይ በአንድ ጊዜ ለምሳሌ መንገድ የሚሻገሩ ሰዎች ቢኖሩ በአንድ ጊዜ ሰዎችን ላያተርፍ ይችላል።
ነገር ግን ፍጥነቱን ቀንሶ እየሄደ ያለ መኪና ግን ሰዎች ላይ አደጋ የማድረስ አቅሙ የዛን ያክል የቀነሰ ይሆናል። ስለዚህ ስጋ ሲመቸው በጣም እየበረረ ያለ መኪና እንደሆነ አስቡት። ስጋችሁን ደግሞ በጾም ስትቀጡት፣ ስጋችሁን በአንዳች ረሃብ ስትቀጡት ደግሞ ፍጥነቱን እየቀነሰ እንደሚሽከረከር መኪና አድርጋችሁ ሳሉት። በዛው ልክ ኦኬ 30 የሆነው በምክንያት ነው ትላላችሁ። 30 የሆነው በምክንያት ለዚህም አለው 30 የሆነው በምክንያት ነው። መቀዝቀዝ ያስፈልጋል። ሌላው ትልቁ መፍትሄ ምንድነው? የትዳር ህይወትን መገንባት ነው። የትዳር ህይወትን መገንባት ክርስቲያኖች በፈቃድ እግዚአብሔር ስሜታዊ ሳትሆኑ ኦኬ ለእንደዚህ አይነት ይሄ አማራጭ ስራ አጣው ተብሎ የሚገባበት ነገር አይደለም። ለእንደዚህ አይነት ሁኔታን በመቸኮል የሚገባበት ህይወት አይደለም። ትዳር እግዚአብሔር የቀደሰ ህይወት ስለሆነ ከእንዲህ አይነቱ ፍትወት ለመራቅ ሰዎች ይሄ ከተፈጥሮም ስርዓት ውጪ ስለሆነ ማለት ነው ወደ ተፈጥሯዊ ህግ እንዲመለሱ ሰዎች የግድ ትዳር የሚባለውን ህይወት መገንባት ይኖርባቸዋል። ማለት የጮኝነት ህይወትን መመስረት የጮኝነት ህይወትን የመሰረተ ሰው ወደፊት በትዳር ህይወት ጋብቻ ክቡር ነው ለመኝታው ርኩሰት የለውም ስለሚል እግዚአብሔር ቃል ከትዳር አጋሩ ጋር ማለትም ትዳር መስርቶ ከሚኖረው የትዳር አጋሩ ጋር በሰላም በደስታ ኦኬ የሚያደርገውም እያንዳንዱ ነገር ደግሞ እርኩስ ሳይሆን የተቀደሰው ነው እንደሚቀጥል ስለሚረዳ ከእንዴት ፈተና ራሱን ያርቃል። ስለዚህ በቻላችሁ ታቀብ ጸሎት የአንደበታችሁ ቅልጥፍና አይደለም ሰዎች የሚገዛው። እህቶች እንደው ወንዶችን ማናገር እንፈራለን። የብዙ ሰው ትልቁ ችግር ያ ነው። እኛ ወንዶች እንዴት እናናገራለን? ወንዶችን ማናገር እንፈራለን። ሰው ሊሆን አይችልም፣ በቃ ገሌ አይፈልገኝም፣ ስለዚህ ከኔ ጋር አብሮ እንደዚህ አይነት ህይወት ሊቀጥል የሚችል ሰው ስለሌለ በቻ እንዲህ አይነቱን ነገር ልፈጽም የምትሉቶች በተጨማሪ ወንዶችም እኔን ሴቶች እንዴት ሊወዱኝ ይችላሉ? እንዴት ሴቶችን ላወራ እችላለሁ? እንዴት ወደ ሴቶች ልቀርብ እችላለሁ? ነው ሴቶች እኔ ሊቀርቡኝ ስለማይችሉ እንዲህ አይነቱን ድርጊት ልፈጽም የምትሉ ወንድሞችም ጭምር ትዳር የእግዚአብሔር ስጦታ ነው። የማን ስጦታ ነው? የእግዚአብሔር ስጦታ ነው። ስለዚህ በእናንተ ቁንጅና አይደለም ትዳር ልትይዙ የምትችሉት፣ በእናንተ የአንደበት ቅልጥፍና አይደለም ትዳር ልትይዙ የምትችሉት፣ እናንተ በአካውንታችሁ በያዛችሁት ረብጣ በሆነ ገንዘብ አይደለም ትዳር ልትመሰረቱ የምትችሉት። ትዳር ልትይዙ የምትችሉት ከእግዚአብሔር ዘንድ በሚሰጣችሁ ስጦታ ብቻ ነው። ያ ደግሞ ስጦታን ለእናንተ ይሰጥ ዘንድ ያ ስጦታን ታገኙ ዘንድ ደግሞ ሁላችሁ በጸሎት ልትጠይቁ ይገባል። እግዚአብሔር ልትማጸኑት ይገባል። ሰዎች ለትዳር ብለው ይሰደዳሉ። ለትዳር ብለው በነገራችን ላይ ገደም ለገደም ይንከራተታሉ። ለትዳር ብለው ብዙ ዋጋ ይከፍላሉ። እናም ደግሞ እናንተም ለትዳር ሲባል ጸሎት ልታረጉ ሱባኤ ልትይዙ ይገባል። ምክንያቱም አንዱ ከዝሙት ማምለጫው አንዱ ትልቁ መንገድ ትዳር ስለሆነ ትዳር ነው። ኦኬ እንዲህ አይነት እህቶች ትኖራላችሁ መቼም። ምናልባት ይሄ እዚህ ላይቭ ላይ ቁጭ ብላችሁ እየተከታተላችሁ ከሆነ ምናልባት የዚህ ላይቭ ሪከርድ ደርሷችሁ ከሆነ እህቶች በአንዳች እንዳትጨነቁ። እኔ ጥሩ መልክ የለኝም፣ እኔ ጥሩ ሰውነት የለኝም፣ እኔ የሚጎለኝ ነገር አለ ምናምን እያልሽ ያለሽ እህቴ እግዚአብሔር የሰጠሽን ስጦታሽን አይቶ የሚያገባሽን ሰው የሚሰጥሽ እግዚአብሔር ስለሆነ በነገሮች ጸሎት ማድረግ ያስፈልጋል። ጸሎት ማድረግ እና ደግሞ ትዳር እንፈልጋለን ስላላችሁ ብቻ ደግሞ ትዳር ይኖራችኋል ማለት አይደለም። ለትዳር ደግሞ ሰዎች ለትዳር ህይወት ለመብቃት ቅድሚያ ማድረግ ያለባቸው ማሟላት ያለባቸው ነገር አለ። ወንድሜ ምናልባት እዚህ ውስጥ ያለ ወንድሜ ኦኬ በቻልከው አቅም የምትቀይረው ልብስ ሳይኖርህ እንደው ገሊትን ካላገባው ብሎ አካኪ ዘራፍ ማለት የለብህም። በመጀመሪያ እንደው አንዲትን ሴት በህይወቴ ባስገባ አየህ በመጀመሪያ ሁለት ትሆናላችሁ። ሁለት ከሆናችሁ በኋላ ደግሞ ሁለት ሆናችሁ ብቻ ተቀመጡ፣ ሶስት ደግሞ ትሆናላችሁ እያላችሁ ደግሞ ትበዛላችሁ። ስለዚህ ይህችን ሴት ላስተዳድራት ኦኬ እንደው በልጅ ብትባረከኝ ደግሞ ልጆቼን ላስተምራቸው እችላለሁ ወይ? ቅድሚያ ይሄንን ልትጠነቀቅ ይገባል። ቀድመ ልትገነዘብበት ይገባል። እህቴም ልክ እንደዛው አይ ገሬ እኔ የሚያገባኝ ሰው ያኖረኛል ምናምን ብለሽ ዝም ብለሽ ቤት ውስጥ የምትቀመጪ እህት ፕሊስ በጣም ይሄ ስህተት ነው። በጣም ስህተት፣ ይሄ መጥፎ በቃ በጣም ኋላ የቀረ ነገር ነው። በነገራችን ላይ አሁን ላይ ማንንም አያኖርም። አንቺም ወጥተሽ ሰርተሽ ትገቢያለሽ፣ አንተም ወጥተህ ሰርተህ ትገባለህ። ቤታችሁን እኩል ሞልታችሁ ትኖራላችሁ። እኔ የሚያገባኝ ባል ያኖረኛል፣ እኔ ምንም ችግር የለብኝም፣ እኔ ጥፍሬን ብቻ ልስተካከል፣ ፀጉሬን ብቻ ልሰራ ምናምን የምትይት እባክሽ ፕሊስ ከነዚህ አይነት ፈተና መውጣት የምትፈልጊ ከሆነ ከነዚህ አይነት ፈተና መራቅ የምትፈልጊ ከሆነ ራስሽን አፕዴት ማድረግ ኦኬ ወጣ ማለት
በስራ ራሳችሁን ቢዚ ማድረግ በራሱ በነገራችን ላይ ከነዚህ ልምምድ እንድትርቁ ያደርጋቸዋል። ሰዎች ትልቁ ለእንደዚህ አይነት ፈተና እንዲጋለጡ የሚያደርጋቸው ትልቁ ነገር ምንድን ነው መሰላችሁ? በስራ ራሳን ቢዚ ያለማድረጋቸው ነው። እመኑኝ፣ ሳትመርጡ በሆነ ነገር ራሳችሁን ቢዚ ያደርጉ። በሆነ ቁም ነገር በሆነ ነገር ብቻ ስራ በሆነ ጉዳይ ላይ ቁም ነገር በሆነ ጉዳይ ላይ ራሳችሁን ቢዚ ያደርጉት። ከእንደዚህ አይነቱ ፈተና አንዱ ማምለጫና መራቂያም አንዱ መንገዱ ያ ነው። እናቴ እግዚአብሔርን በጸሎት ተማጸኝ፣ ከእንደዚህ አይነት ፈተና እንድትርቂ። ግብረ አሁናን ተፈጥሯዊ የሆነ ነገር አይደለም፣ መጽሐፍ ቅዱስ የሆነም ደግሞ ነገር ስላልሆነ ከፈቃደ እግዚአብሔር ውጭም የሆነ ጉዳይ ስለሆነ በቻልሽው አቅም ጸሎት ልታረጊበት ይገባል። ከእንዲህ አይነቱ ነገር ለማምለጥ ትዳር መሰረታዊ ነገር ስለሆነ፣ ሲቀጥል ደግሞ ራስሽን ልታዘጋጅ ይገባል። አንቺ የምትመኙ ወንድ እንዳለ ሁሉ በተመሳሳይ አንቺም ያ ሰው የሚመኛት አይነት ሴት እንድትሆኝ ራስሽን ማዘጋጀት አለብሽ። ወንድም ያንተም ልክ እንደዛው በቃ ዝም ብሎ አይ በቃ እኔ እነዚህ ነገር እንደወጣ ዝም ብዬ ላግባ ምናምን አይደለም። በመጀመሪያ ጸሎት ልታረግ ይገባል። ሲቀጥል ደግሞ አንተ በአይምሮ የምትመኛት ሴት እንዳለች ሁሉ ያቺ የምትመኛት አይነት ሴት የምትመኘው አይነት ወንድ መሆን ይኖርብሃል። ራስን በዛ ልክ ከማዘጋጀት አለብህ። ኦኬ። ከዛ በመቀጠል ራሳችሁን ቢዚ ማድረግ፣ በጣም ቢዚ ማድረግ። ራሳችሁን ቢዚ ባደረጋችሁ ቁጥር እመኑኝ ከእንዲህ አይነቱ ነገር ሳትፈልጉ እየራቃችሁ ነው የምትሄዱት። ራሱን በነገሮች ቢዚ የሚያደርግ ሰው በነገራችን ላይ የፈተኖቹን ይገለጣል። በገዳማት ድርሳነ ሚካኤልንም ስታነቡ እና አባ መቃርስ የሚሰሩት ስራ ሲያጡ መነኮሳት በጣም የሚገርማችሁ ነገር መጽሐፍ መነኮሳትን ብታነቡት ቆባቸውን ተርትረው ከእንደገና ይሰፉ ነበር። ቆባቸውን በቃ እንደው የሚሰራ ስራ ቢጠፋ ማለት ነው ገዳም ውስጥ የሚሰሩት ስራ ቢጠፋ ራስን በስራ ቢዚ ለማድረግ የሆነ አንዳች ኃጢአትን እንድናስብ ስለሚያደርገን ስጋችን በተፈጥሮ በቻሉት አቅም ቆባቸውን እንኳን አስኬማቸውን ማለት ነው አስኬማቸውን አውልቀው ፈተው ተርትረው ከእንደገና ይሰፉት ነበር። ቀሚሳቸውን አውልቀው ተርትረው ከእንደገና ይሰፉት ነበር። ሰፊንና ሰሊን ከእንደገና ይሰሩ ነበር። ለምን? በስራ ራሳቸውን ቢዚ ለማድረግ። በገዳም ያሉ አባቶቻችን በስራ ራሳቸው ቢዚ ለማድረግ ነው። በተለያዩ ገዳማት ላይ ስትመለከቱ ፍራፍሬ የሚተክሉት፣ እርሻ የሚያርሱት፣ ምን የሚሉት ምንም የገንዘብ ናፍቆቱ ኖሯቸው አይደለም ተወዳጆች። ምንም የገንዘብ ናፍቆቱ ኖሯቸው ሳይሆን ራሳቸውን ቢዚ ለማድረግ ነው። ለምን? ስራ ለመስራት ለፈተና እንደሚያጋልጣቸው ያውቃሉ። ስራ ሰርተው ፍራፍሬዎችን ቢሸጡ በጣም የሚገርማችሁ ለሆዳቸው አይደለም። ትልልቅ ጮማዎችን እንደው ሰቅሎ አስቀምጦ ለመብላት አይደለም ተወዳጆች። ለገዳም አገልግሎት ጧፍ፣ ዕጣን፣ ዘቢብ ገዝተው ለመገልገል ለዛ ይውሉታል እንጂ ለሆዳቸው የሚሮረጡ ገዳማውያን አባቶች የለውም። እግዚአብሔር ይመስገን። እና በገዳም ያሉ አባቶች እንኳ በዚህ ልክ የሚለፉት የሚሰራ ስራ በጠፋበት ሰዓት ማንም ሳይቀጥራቸው መዶማ አካፋ ይዘው ወጥተው እየቆፈሩ እየኮተኮቱ የሚሰሩት በስራ ራስን ቢዚ ለማድረግ ለፈተኖች እንደሚያጋልጥ ስለሚያውቁ ነው። ስለዚህ ንጹሕዬ በነገሮች ራስን ቢዚ ማድረግ ያስፈልጋል። ሲቀጥል ከኃጢአት ሽሹ ማለት በቃ ሮጣችሁ አምልጡ ማለት ነው። ወደ ቤታችሁ ስትገቡ ከኋላችሁ የሚከተላችሁ ሰው ቢኖር መቼም ቆማችሁ አታዩ። የሆነ ጨለማ ውስጥ ፊቱ የማይታይ የሆነ ግድንግድ የሆነ ነገር ከኋላችሁ ቀስ እያለ የሚከተላችሁ ከሆነ መቼም ጋይስ ሁላችሁም ቆማችሁ አንተ ማነህ ምን እያደረግክ ነው ወዳጅ ምናምን አትሉ። ምንም ጥያቄና መልስ የለም። ወይ ኮት ይሁን ወይ ዞር ብላችሁ እንዳያችሁት ሮጣችሁ እንደምታመልጡ ሁሉ በተመሳሳይ እንዲህ አይነት ነገርም ደግሞ እንዳይፈጠር ኦኬ ምን አይነት ቦታ ስሆን ነው ለነዚህ ነገር መጋለጠው የሚለውን ነገር በመጀመሪያ አእምሯችሁ ላይ በደንብ መዝግቡት። ከዛ ነገር ሮጦ ማምለጥ አለቀ። የሮጦ ማምለጥ ቅድም እንዳልኩት መብላት የማያስችላቸው ሰዎች አሉ። አሁን ቆመው ለምሳሌ የሆነ ቦታ ላይ ገብተው እኔ በፍጹም እኔ በአሁኑ ምንም ወልፈት የለም እጾማለሁ አለቅ እጾማለሁ ብለው ቃል ከገቡ በኋላ ዙሪያቸው ያሉ ሰዎች እጅግ በጣም እንደው አለል የሚያሳሳ የሆነ አንዳች ምግብ አምጥተው ልክ ሲበሉ እንደው በቃ የዛሬ ልብላ እንደው ምን የኔስ ነገር እያሉ የሚበሉ የማያስችላቸው ሰዎች አሉ። እነዚህ ሰዎች በእነዚህ ፈተና ላይ ለመውደቅ ምንድነው ማድረግ ያለባቸው? ከእነዚህ አይነት ቦታዎች መሸሽ። በተመሳሳይ እኛም ለእንዲህ አይነቱ ነገር የሚዳርገን ነገር መሸሽ፣ ራስን ቢዚ ማድረግ። ኦኬ ራስን ቢዚ ማድረግ። ሁሉ በላይ ደግሞ ዋነኛው ደግሞ ስጋን በሚገባ መቅጣት። በሚገባ ሁላችንም ይመለከታል። ስጋችንን ካልቀጣ ነው ነፍሳችን ልታየል አትችልም። ስጋችን ስንቀጣ ነፍሳችን ታየላለች። ነፍሳችን አየለች ማለት
የስጋን ባህሪ ታሳስበናለች ማለት አይደለም። ስጋ ሲያይል ትዕቢትን፣ መታጀርን፣ ጸብን፣ ዝሙትን፣ ማመንዘርን፣ ኦኬ ነፍስ ማጥፋትን የተለያዩ ነገሮችን ያሳስበናል። ስጋ ደግሞ ነፍስ ስታይል ደግሞ በንስሐ ሕይወት መመላለስን፣ ሰዎችን ይቅር ማለትን፣ አያችሁ ቅዱስ ስጋው ክቡር ደሙን መብላትን፣ መጠጣትን፣ ራስን ወደ ቤተክርስቲያን ማቅረብን እኒህን ሁሉ ነገሮች ታሳስበናለች። ስለዚህ ጹብዬ በእንዲህ አይነት መልኩ እንድትሞክሩ በለው ጊዜ ስም ጠይቃለሁ። ትልቁ ነገር ተጋድሎ ነው። በቃ ባጭሩ እኛ ከምንነግራችሁ ነገር ይልቅ ምን ይፈልጋል ብያችኋለሁ የኔ ተወዳጆች? ተጋድሎ ይፈልጋል። በቃ የእናንተን ተጋድሎ ሁሉም ሰው እንደተሰጠው ፈተና እንደተሰጠው ጸጋ ሊገድል ይገባል። ካልሆነ ግን ፈተና ልንረታ ፈተና ልናንሸንፍ አንችልም። እና ጹብዬ ጥሩ እንደተረዳኝ ተስፋ አደርጋለሁ። አዎ ተረድቻለሁ። ለመጨረሻ ጊዜ አንድ ነገር ማውራት ይኖርብኝ አላውቅም። አማረግ ያልከው በዚች አንድ ይሄ የፋሲካ ጾም ላይ በነበረው ላይ ስለ ኢፖክሲ ስለምንም ስለ ስራም በቃ አስቤ ማር እና ልክ አንድ ሳምንት 2 ሳምንት ሲሆነኝ ማስብ ቁጭ ብሎ ወይ ወደ ቦታ ሄዶ ምናምን ከማሳለፍ ይልቅ ወይ ስራ ምናምን ነገር የመፍጠር አይነት ሐሳብ እየመጣልኝ መጥቶ ነበርና የኢፖክሲም ስራ ምናምን ጀምሬ ነበር። ከዛ እንዳልኩ ያው ከፋሲካ በኋላ ሁሉም ነገር ግፋ አድርጌ ትቼ ምናምን ስንት ውጥንቅጥ ውስጥ ገብቼ ያለሁትና አሁንም ድጋሚ እንዳልኩ ትምህርቴ ምናምን በክፍያ ምክንያት አቋርጫለሁ። ነገር ያለው ቁማር ምናምን ምክንያት እዳ ምናምን አይኖርብሃል። ቁማር ንስጮት የተበዳደርክ ምናምን ንስጮት እና ድጋሚ አሁንም ያንን ገንዘብ ለመመለስ ቢሆን ወደ ቁማር መመለስ አልፈልግም። በስራ መመለስ ፈልገው ወይ በስራ ወይ መክፈል የሚችል ሰው መጠየቅ አልፈልግም። ማሰራት የሚፈልግ ሰው ካለ ኢፖክሲ ስዕል አድኖ ሊሆን ይችላል፣ ፎቶ ሊሆን ይችላል። አሁን ላይ ድጋሚ መስራት አሁን የጀመርኩት ያለውት ነገር ስለሆነ ድጋሚ ማለት ነው ያቆምኩት ነገር ስለሆነ ማሰራት የሚፈልግ ሰው ካለ በዚህ ማገዝ ይችላል። እኔ ገንዘብ አግኝቼበት ትምህርቴንም ድጋሚ ብቀጥል ከዛ መለወጤንም በዚህ ፋሚሊና ሴቲ ከፋሚሊ ጋር ደግሞ ወደ ቀርቦ ወደ ነበረኝ ማንነቴ ብመለስ ደስ ይለኛል። ይሄን ለማለት ነው። ዙቤ በጣም 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 ደስ የሚል ነገር ይነገርከን። ኢፖክሲ በምን መልኩ ነው የምትሰራው? ለምሳሌ የአንድ ስዕል በሳይዙ ነው በምንድን ነው የምትሰራው? ዋጋው በተፈለገው ሳይዝ ያው እንደ ሳይዙ እንደ ትልቀቱ እንደ አነስተኝነቱ ነው ዋጋው የሚለያየው። ምክንያቱም ያው እየተለቀ ሲሄድ የሚፈጀው ኢፖክሲም ይበዛል፣ እያነሰ ሲሄድ የሚፈጀው ኢፖክሲም ያንሳል። በዛ ነው ዋጋው የሚለያየው እና የፈለጉት አይነት ስዕል አድኖ ቢላክ መሰራት ይችላል። ስጦታው ለምሳሌ ተጀመረን የጀመርኩት ስንት ነው? 40 በ50 ሳይዝ እኔ እንጃ። አሁን ላይ ሂሳብ ካልኩሌት በጭንቅላቴ ማድረግ አልችልበትም። ካልኩሌት ተደርጎ ነው የሚወጣው። የሚፈጀው ኢፖክሲ አለ 40 በ60 ምን ያህል ኢፖክሲ ይበቃዋል የሚል በካልኩሌሽን አለ። መልካም። ከዛ ላይ ደግሞ እሱ ተጨማምሮ ነው የሚሰራው እና በስጦታ መዋል እህቴ የሰራሁት ነበር መጀመሪያ ጊዜ። በዛ ነው የሚሰራው። መልካም። ሁላችንም እዚህ ውስጥ ያለን ሁላችንም ኦርቶዶክሲያን እናግዛለን። ቀጣይ ሳምንት አርብ የሚኖረን 3ኛ ዙር የኦርቶዶክስ የመልካም ወጣት መርሃ ግብር ላይ እንዳትቀር። እዛ ላይ ስትመጣ እዚህ ውስጥ ያሉ ሁሉም ለሚፈልጉት ሰው ያዙሃል። እኔ እንደ ቻሌንጅ በቲክታክ ፕላትፎርም ላይ በቀበነ ተመነት ለሚያገለግሉ ወዳጆቻቸው ማዘዝ ለሚፈልጉ ሰዎች በአጠቃላይ ኦርደር ትቀበላለህ እና ደግሞ አንተን ማበረታታት ስላለብን ማንኛችንም ዋጋ እንከራከርህም። ቀደም ያልኩህን ሳይዝ ስንት በስንት እንደምትሰራ ተነግረኝና 40 በስንት ነው? 40 በ50 ወደ ጎን 40 ቁመቱ 50 ሴንቲሜትር ስንት ነው የምትሰራው?
የተለያዩ ቅዱሳት ስዕላትን ማለት ነው። አሁን ላይ አንድ ብቻ ነበር የሰራሁት። ኦኬ ስንት ይሆናል እሱ? በ2500 ነበር የሰራሁት። 2500 ብር አንዱ። እሷም 20 በ30 ነው እንደዛ አነስ ያለች ነበረች የሰራሁት። መልካም። ስለዚህ ይሄኛው ከፍ ሲል 3000 ብር ሊሆን ይችላል። ያው ዋጋውን አውጥቼ እነግርሃለሁ። ኦልሞስት ኢንቦክስ እነግርሃለሁ። እንደዚህ እናድርግ። አንዱን ምናልባት አሁን እንበልና 3000 ብር ለምሳሌ ቢያወጣ አሁን በመሰራው ስራ እኔ በእጥፍ አሸጥልሃለሁ በ6000 ብር አንዷን ስዕል በ6000 ብር። አሁን እያልኩ ያለሁት ስራው 3000 ብር ካወጣ ማለት ነው። ስራው 3000 ብር አይተው አውጥተው አይ አረብ ትንሽ ገንዘቡ ትንሽ ከፍ ይላል መትልም ከሆነ ትነግረኛለህ። አንዱን በእጥፍ ዋጋ ትመጣና አንተን ማገዝ በነገራችን ላይ የሁላችንም ግዴታ ነው። እሺ አንተ ማገዝ የሁላችንም ግዴታ ነው። አንዳንድ ሰዎች ሄደው የሆነ ቦታ ላይ የውሸት ምስክርነትን ሰጥተው የሆነች ህይወታቸው ማትቀየር ገንዘብ ተሰጥቷቸው ከዛ ወደ ቀድሞ ህይወታቸው ወደ ነበሩበት ይመለሳሉ። አንተ ደግሞ የእውነት መተህ የእውነት ልብህ ክርስቶስን ፈልጎ ኦኬ የእውነት እገዛን ፈልገህም ነው የመጣው። ስለዚህ እኛም የእውነት እናግዛለን። ስለዚህ ቀጣይ ሳምንት ዓርብ እኛ እንደ ቻሌንጅ ምን እናደርጋለን? ሌሎች ለብቻ የሚያዙ ሰዎች ካሉ ይዛዙ፣ ችግር የለው። እኛ ላይቭ ላይ ለነ ልደት፣ ለናኬ፣ ለነተሙ፣ ለነ ኢዮብ፣ ለነ ጋዲ፣ ለነ ዲያቆን ሞኬ፣ ለነ ዲያቆን ናታኔም፣ ለናንትሽ፣ ለነ ባሮክ፣ ለነ ዮኒ፣ ለሌሎችም ለነዚህ ሁሉ በአጠቃላይ ማሰራት ለሚፈልጉ በአጠቃላይ እንደ ስጦታ አድርገው እኔ ለገሌ ያሰራለሁ ለሚሉ ሰዎች እድል እንሰጣለን። ቀጣይ ሳምንት ትመጣና ካንተ የሚጠበቀው ነገር ምንድነው? በቃ አሁን ጽብዬ ወደ አዲስ መንፈስ ኦርደር ብቻ መቀበል ነው። ኦርደርህን ትቀበላለህ። ከዛ በኋላ ራስህ ቪዲዮ እየሰራህ ለታዘዝካቸው ሰዎች ታደርሳለህ። ኦኬ ለለት ከሆነ ለለት ሰጠዋለህ፣ ለተሙም ከሆነ ለተሙ፣ ለነዮባም ከሆነ ለነዮባ፣ ለነጋዲም ከሆነ ለነጋዲ ራስህ እየሰጠህ ስራህን በዛው ፕሮሞት ታደርጋለህ። እያንዳንዱ ወንድሞችም ደግሞ ስትሰጣቸው እንዲቀረጹ ቪዲዮን ፕሮሞት እንዲያደርጉ እኔ ነግራቸዋለሁ። ምንም እንዳታስብ፣ እግዚአብሔር አምላክ ከኃጢአት በስተቀር የልብህን መሻት ይፈጽምልህ። ካለህበት ነገር ደግሞ ወጥተህ አዲስ ምዕራፍን ጀምረህ አዲስ ጉዞን ተጉዘህ ኦኬ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሰዎች የሚማሩበት ወንድም እግዚአብሔር አምላክ ያድርግህ። ቀጣይ ሳምንት በዚህ አጋጣሚ እዚህ ውስጥ ያላችሁ ወንድሞች በአጠቃላይ ስንመጣ ሌሎች ሰዎችን እንደምንቀበል ሁሉ ሌሎች ሰዎች እንደምንወራ ሁሉ በተመሳሳይ ወንድማችን እጹብንም ደግሞ እናግዘዋለን። እኔ በግሌ ማግዝህን ነገሮች እነግርሃለሁ። አንተ ብቻ ኦርደርን አውጥተህ እስክሪብቶና ወረቀትን ብቻ አዘጋጅተህ ኦርደር መቀበል ብቻ ነው ካንተ የሚጠበቀው። አለቀ። ፎሎ አደረጋቸው ምልህን ሰዎች ፎሎ ታደርጋቸዋለህ። አሁን ፎሎ ያደረግከው ገሌ ለልደት ነው የሚያሰራው ትጽፈዋለህ። እንዲህ የሚባል ቲክታክ አካውንት ፎሎ ታደርገዋለህ። ከዛ ለልደት እንዲህ የሚባል አካውንት ለታሙ፣ እንዲህ የሚባል አካውንት ለኢዮብ፣ እንዲህ የሚባል አካውንት ለጋዲ፣ ሁሉንም ኦርደር ትቀበልና ገንዘባቸውን ከከፈሉ በኋላ ስራውን ትጀምራለህ። እኛም በቻልነው አቅም ፕሮሞት እናደርጋለን። እጹዬ በርታሺ። እሺ በጣም አመሰግናለሁ። አሜን። እንዴት ደስ ይላል። ኦኬ መጨረሻ አንድ ሰው ልቀበል። ስራህን የሚል አካውንት ይሰማል። ሰላም ናችሁ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እኔ እንኳን ለማመስገን ነው የገባሁት። ምናልባት ኋላ ላይ ባመሰግን ደስ ይለኛል። እሺ አመስግን ካሉ ተቀበላቸውና መጨረሻ ችግር የለም አመስግን። እሺ እግዚአብሔር ይስጥልን። በእውነቱ ቤተክርስቲያን ትልልቅ ወንድሞች አፍርታለች። በጣም እናንተን ታላላቅ መምህራን በማግኘታችን ደስ ይለናል። ዘመኑን የሚዋጅ አገልግሎት መስጠቱ በጣም አስፈላጊ ስለሆነ ቤተክርስቲያናችን ብዙ ወጣቶች ያሏት የብዙ ወጣቶች እናት ናት ቤተክርስቲያናችን።
በተለያየ ዓለም በተለያየ መንገድ በተለያየ ሁኔታ ከጎኗ ያው የምናፈነግጥበት መንገድ በጣም ብዙ ሊሆን ይችላል። እነዚህ ወንድሞቻችንና እህቶቻችን በጣም ላመሰግናችሁ እወዳለሁ። ማለት አንደኛ ከነሱ የሚማር ሰው አለ፣ ሁለተኛ ወንድማችን ኔትወርክ ነው መሰለኝ ፕሊስ ከእንደገና ሪኩዌስት ስላከልን የኔ ተወዳጆች ዛሬ በጣም ደስ የሚል ታይም ነበር የነበረን። በግብረ ሰዶም ህይወት ላይ ያሉ በተለያዩ አይነት ከባድ ልምምዶች ውስጥ ያሉ ወንድሞችን አግኝተናል እና በጣም ደስ ይላል። አሁንም ከተለያዩ አይነት ከባድ ልምምዶች ውስጥ መውጣት የምትፈልጉ እህት ወንድሞች፣ ስጋችሁን በመሸጥ ያላችሁ እህቶቻችን፣ በግብረ ሰዶምነት ህይወት ውስጥ ያላችሁ፣ በተለያየ ከባድ የሆኑ ስቶች ውስጥ ያላችሁት ወንድሞች ፕሊስ ቀረብ ብላችሁ አሁን ሶስተኛው ዙር የኦርቶዶክስ የመልካም ወጣት መርሃ ግብር ላይ ይዘናችሁ እንመጣለን፣ እንወያያለን። እግዚአብሔር አምላክ እናንተንም ያበርታችሁ። ሌላው እንደ እግዚአብሔር መልካም ፈቃድ የኦርቶዶክስ የመልካም ወጣት መርሃ ግብርን በሚሊኒየም አዳራሽ ጉባኤ ለማዘጋጀት እንግዲህ ደፋ ቀና እያልን ነው። ይህን በገንዘብ ደረጃ ማገዝ የምትችሉ ካላችሁ እንድታግዙ በለው እግዚአብሔር ስም ጠይቃለሁ። ማገዝ የምትፈልጉ ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። እሺ መልእክት አስቀምጡልኝ ሁላችሁም። አሁን እፎይ ላይቭ ላይ ያለ ጋይስ፣ እፎይ ላይቭ ላይ ያለ ንገሩኝ እስቲ። አሁን ላይ እፎይ ላይቭ ላይ ያለ የልቤን ሁሉ መልካም አንድ ላይ ሄደን ለነፎይም ስጦታ እንሰጣለን። አሁን ሁላችሁም ቀድማችሁኝ እፎይ ጋር ትሄዱና ሁላችሁም በአንድ ድምፅ ፈለገ አትናቴዎስ ተጽዕኖ ፈጣሪውን አስገቡት ትላላችሁ። ኦኬ። ከዛ በኋላ የኛ የኦርቶዶክስ የመልካም ወጣት ክሩ ጊፍት እንሰጣለን ማለት ነው። አትሰማም? ይሄ በጣም እኮ የሚገርመኝ እኮ ነው። ኤኒዌይስ ምስጋና እና ቀጣይ ሳምንት እንዳትቀሩ እሺ፣ ሁለታችሁም። አቤት አይረሳም። ኧረ እኔ ራሱ አሁን ቃል የምገባው ነገር ተማምኛለሁ። አሁን ራሱ ይጂ ቃል የምገባው ነገር ተማምኛለሁ። ማነው ተወዳጅ? ማነው ተወዳጅ? ወረድ በጣም ሞዴላል። ምን አይነት ለማንኛውም ነገ ቅዳሜ ማታ 2 ሰዓት እንዳትቀሩ ሁልሽም እዚህ እያንዳንድሽ ቅሪና ሞክሪ እያንዳንዳችሁ። እና ደግሞ ኮሜንት ሴክሽን ላይ ፈለገ አትናቴዎስ ሚስት ፈልግልኝ የምትለው ወንድማችን እግዚአብሔር አምላክ ማስተዋልና ጥበቡን ይስጥ። እንዴ ሚስት ፈልግልኝ ይላል። አረ መድኃኒዓለም እንደው ማስተዋልና ጥበቡን ይስጣችሁ። እንደዚህ ብላችሁ ኮሜንት የምትጽፉ ሰዎች ምን አይነት ጥያቄ እንደምትጠይቁ ጌታ ኢየሱስ። ለማንኛውም ሁላችንም ያው አንድ ላይ እንሄዳለን። ነገ እንዳትቀሩ እሺ። ነገ ሁላችሁም እንዳትቀሩ። ወዳችኋለሁ። በቃ እፎይ ጋር ነው ሁላችሁ፣ እፎይ ጋር ቶሎ በሉ።